አዲስ ዩቲዩብ ጀማሪ ለሆናችሁ ሰዎች እና ከዚህ በፊት ዩቲዩብ ስትሰሩ ኖራችሁ አሁን ስቱዲዮአችሁን ማሻሻል ለምትፈልጉ ሰዎች እንደዚች አይነት ትንሽዬ ስፔስ የሚፈልግ እንዲሁም ደግሞ በቀላል ወጪ የሚያምር ስቱዲዮ እንዴት እንደገነባሁና በስንት ብር ወጪ እንደሰራሁት ብሪፍሊ ኤክስፕሌን አድርግላችኋለሁ። ይህንን ቪዲዮ እስከ መጨረሻው መከታተል ለሁላችሁም በጣም ጠቃሚ ሲሆን መከታተላችሁ እንዳትረሱ። በዚህ ቪዲዮ መጨረሻ ለሁላችሁም የሚሆን አዲስ ስቱዲዮ ለምትገነቡ ሰዎች ስፔሻሊ ይህንን ቪዲዮ የምታዩ ሰዎች አዲስ ቪዲዮ የምትገነቡ ሰዎች ስለሆናችሁ አዲስ ስቱዲዮ ለምትገነቡ ሰዎች እዚህ ጋር የምትመለከቱን ጽድስት ያለ የዩቲዩብ ወላርት ወይም ደግሞ ለስቱዲዮራችሁ የምትጠቀሙትን ቆንጆ የሆነ ወላርት በጊቫዌይ መልክ ሰጣችኋለሁ። ይህንን ወላርት እኔ ከጀርባ የምጠቀመው አይነት ዲዛይን ነው። ስለዚህ ለአንድ ሰው ይህንን ወላርት ስለምሰጥ በእርግጠኝነት ስቱዲዮአችሁን በጣም ያሳምራል። ቆንጆ የሆነ ዳርክ አስቴቲክ ያለው እንዲሁም ደግሞ የናቹራል ማውንቴን ቪው ያለው በጣም የምወደው ወላርት ነው። ስለዚህ ይህንን ወላርት ለአንድ ሰው በጊቫዌይ መልክ በዚህ ቪዲዮ መጨረሻ ስለምሰጥ ይህንን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። የጊቫዌይ ማሸናፊ ትሆናላችሁ። እንዲሁም ደግሞ ይህንን ስቱዲዮ በስንት ብር እንደገነባሁት ማወቅ ትችላላችሁ ማለት ነው። በመጀመሪያ ደረጃ አዲስ ዩቲዩብ ለመጀመር የምትፈልጉ ሰዎች ካላችሁና ወጪ ማውጣት የማትፈልጉ ሰዎች ካላችሁ በዜሮ ብር እንዴት እንደምትጀምሩ ከዚህ በፊት ቪዲዮ ሰርቼላችሁ ነበር። ሊንኩን ቶፕ ላይ አስቀምጠላችሁ እንዲሁም ዲስክሪፕሽን ላይ ማግኘት ትችላላችሁ። ስለዚህ እጃችሁ ላይ ባለ ብቻ መጀመር ትችላላችሁ። ዩቲዩብ ጀምራችሁ የምታሻሽሉ ሰዎች ካላችሁ ወይም ደግሞ ትንሽዬ ኮስት ለማድረግ የአቅም ችግር የሌለባችሁ ሰዎች ካላችሁ ደግሞ በትንሽዬ የገንዘብ ወጪ እንዲሁም ደግሞ በትንሽዬ ቦታ እንደዚህ አይነት ስቱዲዮ እንዴት መገንባት እንደምትችሉ ብሪፍሊ ልንገራችሁ። በመጀመሪያ ደረጃ እኔ ይህንን ዩቲዩብ ስቱዲዮ ስገነባ የመጀመሪያ ለማውጣት ያሰብኩት ወጪ እዚህ ጋር የምትመለከቷትን የወል ፓነል እና እንዲሁም ደግሞ የቡክ ሸልፌን ማሰራት ነው። ስለዚህ ይህንን የወል ፓነል እና ቡክ ሸልፍ እንዲሁም እኔ ውድ ነው ያወጣሁት ብዬ አስባለሁ። በ12000 ብር ነው ያሰራሁት። በ12000 ብር እዚህ ጋር የምትመለከቱትን ቡክ ሸልፍ እና ይህንን ወል ፓነል ባለሙያዎቹ መጠው ቤት ድረስ ገጥመውልኝ ሄደው 12000 ብር ኮስት አድርጌያለሁ። እናንተ ደብተራችሁን ይዛችሁ መመዝገባችሁ እንዳትረሱ ማለት። ስለዚህ በ12000 ብር ይህንን ወል ፓነል ማሰራት ትችላላችሁ። እናንተ ቀላል የሆነ ነገር ማሰራት ትችላላችሁ ማለት። ስለዚህ እነዚህን ሁለቱን አሰራው። ይህንን ካደረግኩኝ በኋላ በቀጣይ ባክግራውንድ ላይ ለዲኮሬቲቭ የሚሆኑኝን ነገሮች ነው ኮስት ማድረግ የጀመርኩ። ስለዚህ ጋር የምትመለከቷቸውን ፍላወሮቹን ሁለቱም ፍላወሮች እስከ እቃቸው እስከ ምናምን 2500 አካባቢ ነው የገዛቸው። 5000 ብር አካባቢ ወጪ አስወጥተውኝ። ከዛ በኋላ ከጀርባ የምትመለከቱትን የአስፓልት ዴብዝ ያለው በጣም የሚያምር ወላርት በ2500 ብር አካባቢ ነበር ያሰራሁት። ከዛ እሱን ካሰራሁኝ በኋላ እነዚህ ፍላወሮቹን ምናምን በትንሽ የውጭ ነው የገዛቸው። 100 ምናምን ብር 150 ብር ምናምን አካባቢ ነው ፍላወር የገዙት። ከዛ ቡኮቹ ደግሞ እኔ እጅ ላይ የቆዩ የነበሩ ቡኮች ናቸው። ከዛ በኋላ እዚህ ጋር የምትመለከቷትን በጣም የምታምር ቦክሰል ላምፕ ነው የገዛሁት። ይቺ ላምፕ በጣም ዋርም ላይት ስላለው እንደምታዩት ከጀርባዬ ቆንጆ ዴብዝ እየሰጠ ለቪዲዮ ውበት ስለሚጨምር ይህንን ላምፕ እንድትገዙ ሪኮመንድ አደርጋችኋለሁ። ይህንን እቃ የሚሸጡ ሰዎችን ኢንስታግራም ሊንካቸውን ድሮፕ አደርግላችኋለሁ። ኢንስታግራማቸው ላይ ገብታችሁ ስልክ ቁጥራቸውን ማግኘት ትችላላችሁ። ኢንስታግራም ላይ ኮንታክት ያደረግኳቸው ቤታችሁ ድረስ ዴሊቨር ያደርጉላችኋል። በጣም ቆንጆ የሆነች ላምፕ ነች። ኳሊቲም በጣም አላት። ስለዚህ ይህንን ቦክሰል ላምፕ 4800 ብር አካባቢ ነው እስከ ዴሊቨሪ ያስወጡኝ ማለት። ስለዚህ ይህንን ላይት ከገዛሁኝ በኋላ በቀጣይ እኔ ወንበር ስለሚያስፈልገኝ ወንበር የተሰብሮ ስለነበረ ይህንን ወንበር በ12500 ብር መርካቶ ሄጄ ገዝቻለሁ። ስለዚህ አንዳንድ የትራንስፖርት እና ኤክስትራ ወጪዎች ተደምረውበት በአጠቃላይ ይህንን ስቱዲዮ ለመገንባት ያወጣሁት ገንዘብ 37000 ብር ብቻ ነው። ከዛ ውጪ ፊት ለፊት ላይ የምጠቀመው ላይት ድሮ ስጠቀምበት የነበረ ሪንግ ላይት ነው። አዲስ ነገር አይደለም። 5000 ብር የዛሬ ዓመት አካባቢ የገዛሁት 24 ኢንች ሪንግ ላይት ነው። ስለዚህ ሌላ ኤክስትራ ወጪ አላወጣሁም። ሌሎች ማቴሪያሎች ባሉበት ናቸው። እነዚህ ማቴሪያሎች ብቻ ቀይሬ ነገር ግን የዩቲዩብ ስቱዲዮ ምን ያክል እንዳደገ ማየት ትችላላችሁ ማለት። ስለዚህ ዩቲዩብ ላይ ባክግራውንዳችሁ ያለው ነገር ማሳመር ከቻላችሁ እና ካሜራችሁ ትንሽ የተሻለ ካሜራ መሆን ከቻለ በጣም ቆንጆ ስራ መስራት ትችላላችሁ። እኔ የምቀርጽበት ካሜራ አይፎን 16 ፕሮ ማክስ ነው። በስልክ ነው የምጠቀመው። ከፍተኛ የሆነ ZV-E10 ምናምን ካሜራ እየተጠቀምኩ አይደለም። ወደፊት ደግሞ ካሜራ ሲመጣ ከዛ ካሜራ ፎከሳቸው አሪፍ ነው፣ ዴብዝ በደንብ ይሰጣሉ። እነሱ ነገሮች ሲጨመሩ ደግሞ በጣም አሪፍ ስቱዲዮ መሆን ይችላል ማለት ነው። ስለዚህ እጄ ላይ ባሉ በእነዚህ ማቴሪያሎች ይችን ስቱዲዮ በ37000 ብር ወጪ ብቻ ቢውልድ አድርጊያት ቤቴ ውስጥ ትንሽዬ ኮርነር ላይ ነው ያስቀመጥኳት ይችን ስቱዲዮ። ስለዚህ በ37500 ብር እና ከዛ በታች በሆነ ወጪ ይህን ስቱዲዮ መገንባት ትችላላችሁ። እናንተ ግን የወንበር ወጪያችሁን መቀነስ ትችላላችሁ። እንዲሁም ደግሞ ሌሎች ማቴሪያሎች ቡክ ሸልፋችሁ ቤታችሁ ካለ 10 ምናምን ሺህ ብር ወጪ ቀነሳችሁ ማለት ነው። ወንበር ደግሞ ሲኖራችሁ 10 ምናምን ሺህ ብር ወጪ ቀነሳችሁ ማለት ነው። ስለዚህ የቡካችሁን አቀማመጥ ታስተካከላላችሁ። ከዛ ዴብዝ እንዲኖራችሁ ዋርም ላይት ብቻ ትጠቀማላችሁ። ዋርም ላይት በጣም ሪኮመንድ አደርጋችኋለሁ፣ ዴብዝ በደንብ ይሰጥ። ከዛ በኋላ ባለው ነገር ላይ ስፔሳችሁን በደንብ አስተካክላችሁ የካሜራና የላይት አንግላችሁን በደንብ ፐርፌክት ካደረጋችሁ እንደዚህ አይነት ቪዲዮ ወይም ደግሞ ከዚህ ከፍ ያለ ቪዲዮ ማግኘት ትችላላችሁ ማለት ነው። አይ ሆፕ ይህ ቪዲዮ በጣም እንደጠቀማችሁ። በዚህ ቪዲዮ መጨረሻ ሰጣችኋለሁ ብያችሁ የነበረውን ይህንን የግድግዳ ወል አርት እናንተ አሸንፋችሁ ጊቫዌይ ዊን አድርጋችሁ ስቱዲዮአችሁን ማሳመር ከፈለጋችሁ ቻሌንጁ ሁለት ነገር ብቻ ነው። የዚህ ቪዲዮ ቪው 3000 መግባት አለበት። የዚህ ቪዲዮ ቪው 3000 ከገባና ላይኩ 200 ከገባ ኮሜንት ላይ ከፍተኛ ላይክ ላገኘ አንድ ግለሰብ ይህንን ወል አርት በጊቫዌይ መልክ ሰጣለሁ። በጣም ቆንጆ ወል አርት ነው። ግድግዳ ላይ ሲቀመጥ ምን ያክል ውበት እንደሚኖረው
እናንተ መገመት አይከብዳችሁም ማለት። ስለዚህ እኔ ዩቲዩብ ሲጀምር ይህንን ጊቫዌይ ሰጠኝ ማንም ሰው አልነበረም። ይህ ግን ለእናንተ ይጠቅማችኋል ብዬ ስለማስብ የዚህን ቪዲዮ ቪው 3000 እንዲገባ ሼር ማድረጋችሁን አትርሱ። ነገር ግን ይህ የሚሆነው በ2 ሳምንት ጊዜ ውስጥ ይህንን ነገር ማሳካት የምንችል ከሆነ ስለዚህ ሁላችሁም ኮሜንት ላይ ሀሳባችሁን አስቀምጡ፣ ቪዲዮ ላይክ አድርጉ። ይህንን ቻናል ሰብስክራይብ ካደረጋችሁ በየቪዲዮቹ እንደዚህ አይነት ጠቃሚ ጊቫዌዎች እንሰጣለን። ከዚህ በፊት በነበረው ቪዲዮ ላይ የማይክሮፎን ጊቫዌይ ነበር፣ አሁን ደግሞ ወላርት ሰጠናል። ስለዚህ በምንሰራቸው ቪዲዮዎች በሙሉ ለእናንተ ጊቫዌይ ሰጠው እየደገፍኩ የሚሄድበት ዩቲዩብ ቻናል ስለሆነ ይህን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ይህንን ወላርት ለማሸነፍ ቻሌንጁን ሁላችሁም ተቀላቀሉ። በእርግጠኝነት ለሚያሸንፍ አንድ ሰው ቤቱ ድረስ ይህንን ጊቫዌይ ዴሊቨር ማድረግለት ይሆናል። አይ ሆፕ የቪዲዮ ኢንስፓየር እንዳደረጋችሁና እንደጠቀማችሁ አልጠራጠርም። እናንተ ከዚህ በተሻለ መንገድ ከዚህ የተሻለ ስቱዲዮ መገንባት እንደምትችሉ በጣም እርግጠኛ ነኝ። ኔክስት በላይቭ እስከምንገናኝ ድረስ ይመቻችሁ።